ብቻ የዛን ጊዜ ላይ ሰውነቴ ውርር ነው ያደረገኝ። ለምን ለእኔ ያለቀሳችሁ፣ ለእኔ የጸለያችሁ፣ ለእኔ ዱዓ አድርጋችሁ በሙሉ ከልብ አመሰግናለሁ። እንግዲህ ሁላችሁ እንደምታውቁት የኢሜሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ ሀገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው የነበረ። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት በረከቱ ይህን ቪዲዮ የምታው በሙሉ ሼር፣ ሪፖስት፣ ዲዮት አድርጉት። እንግዲህ ለእኔ ያሰባችሁ፣ ለእኔ የተጨነቃችሁ፣ ለእኔ ያለቀሳችሁ፣ ለእኔ የጸለያችሁ፣ ለእኔ ዱዓ አድርጋችሁ በሙሉ ከልብ አመሰግናለሁ። እንግዲህ ሁላችሁ እንደምታውቁት የኢሜሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ ሀገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው የነበረ። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ እኔ ጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ ሀገር ነበር የሚያሳፍሩኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንግዲህ አንድ ነገር ትመጣ ለበጎ ነው። ወንድማችን እንኳንም ወደ በኸይር አለፈልህ። አላህ የተሻለ ነገር ሊያመጣልህ ነው። አላህ ሀገራችንን ሰላም አድርጎ ዘረኝነትን አጥፍቶ በሀገራችን ሰላም ያንጣ ማለት ነው።